ليه ناتن تنجتهون ما يهون جمل ما يهون جمل لكاس بتيك توك የሚቆጠር አልዘመድ لكاس بتيك توك የሚቆጠር አልዘመድ መኩሪያው ይባላልው ራያ ውስጥ ያው እኔን ማውቀለም ያልዳርኩትም ያልቆልኩትም የለም ወጡ መጣፈጥ ከንጀራው መለስለስ ለማላሳይ ሽላስተላሊ በላሊ ግዳን ሲሩ ቀመት ራያ ውስጥ በ16 ዓመቴ ነው የመጣሁት አሁን ወደ 33 ዓመት እየሆነኝ ነው ራያ ውስጥ እንግዲህ 3 ዓመት ማለት በጣም ብዙ ዓመት ነው በእውነቱ እንግዲህ ለ33 ዓመታት የራያን ህዝብ በኪነ ጥበብ ስራዎች ነው ሲያገለግል የቆየ ገሰሰው ማልወድ ለተነሳ ሩቅም አይደለ ቅርብ ነው በለሳ ምትር አርጎሪ ይበላል የበግላት መቼም አይዋደድ ዳማትና ምራት ምንም ታጠፋኒ አትመታም እናት ወይዘር ጅራፋ ገሪ ስማዳና ጋይት እስቲና ይብናት እንደለም እንግዲህ ዙሮ እንግዲህ እያረጀን ነው ዙሮ እንግዲህ እናንተ ሳትፈጠሩ እድሜያችን ፈጀ ነው ዙሮ አሁንም ካላችሁ ደግፍ አረጋችሁን ያው ዙሮ ከትልቅ ደረጃ እንደምታደርሱኝ አምናለሁ የሚል ከይማገኝ ጎጃም ዕለት በለት ደከመ ባላልኩ የወጣና ቀበት ጎጃም ደብረ ማርቆስ በዙሪያው ደጀን ነው ግን አብሳት ማርክኝ ፉከራው ለምን ነው እኛ ያልደረስንበት እድሜ ማለት ነው እንግዲህ ከኛ እድሜ በፊት ይሄንን ማህበረሰብ በኪነ ጥበብ ስታገለግል እንደመቆየት አሁን ምን ላይ ነው ያለው ከሙዚቃው በተጨማሪ የግል ህይወት ያለበት ሁኔታ እንደው ምንድን ላይ ነው ይስጥልን ክቡራት አድማጭ ተመልካቾቻችን እየተከታተላችሁ የምትገኙት አሜን ቲዩብ ነው እኔ ደግሞ ሀብትሽ ራያ ነኝ ዛሬ እንግዲህ የራያውን ታላቅ የኪነ ጥበብ አባት ታላቁን ሙዚቀኛ የማሲንቆ ንጉስ አርቲስት መኩሪያ ኃይሌ ይዤላችሁ መጥቻለሁ አርቲስት መኩሪያ ኃይሌ በማሲንቆ ለብዙ 10 ዓመታት እንግዲህ በሙዚቃ ስራው ብዙዎቻችን እናውቀዋለን ህይወቱ የወደፊት እቅዱ ስራዎቹ የሚለውን ነገር እንግዲህ አብረን የምናየው ይሆናል ከኛ ጋር መልካም ቆይታ እንዲሆናችሁ ተመኘን አንደና መጣህ ይያለው ሲጀምር ጓደኛ እስኪ ተመልካቾች ራስን አስተዋውቀው መኩሪያው ይባላልው ራያ ውስጥ ያው እኔን ማውቀለም ያልዳርኩትም ያልቆልኩትም የለም በአጋጣሚ ይባላልው እንደታውቁኝ ይፈልጋል እንደው መኩሪያ በሙዚቃ ስንት ዓመት ይዛገ ራያ ውስጥ በ16 ዓመት የመጣው አሁን ወደ 33 ዓመት ይሆናል ራያ ውስጥ እንግዲህ 3 ዓመት ማለት በጣም ብዙ ዓመት ነው ማለት እንግዲህ ለ33 ዓመታት የራያን ህዝብ በኪነ ጥበብ ስራዎች ነው ሲያገለግል የቆየ እንደው ከጀመርና የራያን ህዝብ እንደው እንዴት ይገልጸዋል በፍቅር ነው ከላቀባለው እነሱም በፍቅር ወጥኛል እኔ በቃ ወሩም በፍቅር ወጥቷል ሰውን ለምን ፍቅር ወጥቷል የራያ ነው ይላል እስኪ እንግዲህ ከጨዋታችን ደበቅ እንዲል የራያ ስራዎችን እንግዲህ ወደ በኋላ እንመጣባቸዋለን እስኪ አንድ ስራ ለተመልካቾቻችን ተባብላችሁ
ያለች አሽከርናት
ቀልድ የለመደች እንዴት ነህ ኧረ እንደምንድን ነህ ሽብላ ነበር ደግሞ ኮበለለች ባቲን ሳትዳፋ ትግርፋት ያለች የደዳማኝ እንዴት ነህ ሳይበሉ ወፈር ሳይቀቡ መዛት ሳይበሉ ወፈር ሳይቀቡ መውዛት ደህና ነው ወይ እንዴት ነህ ደህና ነው ወይ እንዴት ነህ ጧት ያላት እንዴት ነህ የራሳን ግዛት ለምንድን ነህ መርቆስ ደህና ነው ወይ የራስዎን የግዛት ስሪካስ እንዴት ነው የእናባትህ ያድርባው ግዛት እንዴት ነህ ላስቴስ ደህና ነው ወይ የነራስ የበላት እንዴት ነህ መዲ የናናኒ መብሳስ ደህና ነው ወይ እንዴት ነህ መዲ የጎርፉ ተሰማ የአንድ ልባው ግዛት እንዴት ነህ ልኝ ነረነ እንዴት ነህ መዲን እንዴት ነህ የትበር በታይ መርጦ ገባዬ የሸንኮራ ገዳዊ የሎሚሆም ናፈቀ ግራና ጎራርባ ሊጋቡ ቅድቅድ አርጎሪ ለወዘወዘው በጣም ያስደስታል ሻሉን ከተማው ያባ ቤት ያገር መርሳሌ ከተማው ሜልዬ ወዳባይ ባባት ሀገርና ቤላትን አይዋሽም ዋጓስል ወረሴክ በሰቆጣሽክም እንዴት ነህ ከረባኒ ጓደኛ ከረባ ጓደኛኒ ይሻለኝ ስሜኖ ይሻለኛል መሪ ይሻለኛል ቆጋ ይሻለኝ ደረሞ ይሻለኝ ተከዜም በዚህ ትንሽ ሀገር ይለኛል ሁልጊዜ እንዴት ነህ ከቅቤን ከጦማው ከቅቤ ከጦማው ከማሩን ወለላ ፋት ይለኛል ደንጎባት ገለቶት የጅብን አውጠላ የለለይን ኧረ እንደምንድን ነህ እንዴት ነህ ራገሬን መቀት ራገሬ መቀት ዋናና ደላንታ ላስታና ገረሲዮት ግዳን ሰርቆመስ የጁና መቅደላን ራያላ ገቦ ሸበቆ ማማሩ ቆርጠው ጣሉት ለማገር እያሉ ሜልዬን ወዳባኝ እንዴት ነህ ሜልዬን ወዳባኝ ያስፈልጋል ጀግናኒ ያስፈልጋል ወበ ያስፈልጋል ወንድ ይካለው ወረፋኒ ከረባባው ስልፋኒ ዙረም ያጓድድ ንህነህ ለረንደምንነህ ንህነህ ለረንደምንነህ ነህነይ ለረንደምንነህ
መልካም እንግዲህ ከአርቲስት መኩሪያ ኃይሌ ጋር የነበረን ቆይታ አሁንም እንደቀጠለ ነው። እንግዲህ ይሄን ያህል ደመቅመቅ ሞቅ ካላችሁ በቀጣይ ደግሞ የወደፊት እቅዶቹን እንዲሁም ያሉትን ነገሮች አሁን ያለበትን ሁኔታ ደግሞ በደንብ የምናሳውቃችሁ ይሆናል። ካፍታ ቆይታ በኋላ እንመለሳለን።
ደረግ ብርላሴን ወገባው የሸኮራ ገዳው የላሚው ይድርጎኒ ለጓዛጓዛው በጣም ያስደስታል ሸርቅ ያጠማው ለማተ ኃይሉ አገርና ፈቀ ስሪንቃኒ ግራዶ ውላውሌ ከፈው ጠባቂኒ ለሚያልባል መስቢ ያሎቹ መንደሪ ናይብና ቀሪ ይህን የደሪ ዝበዲን እንደለ ጅራፍ ቁጥጥር መልክ የሚያበላሽ ሟጣቸው ክፉ ቁንጭላት አፍራሽ መሳሪያቸው ክላሽ ስላታ ጎራሽ ግራቻርበት ስንያ ጋማሽ የከረመበት ያበቅላል ባይ ጀግና ቤቱን ሲወድ ይሆናል ገልጋይ አፈቀ ከመልየን የመስኩ በላይ ደናና ወበዋን ሬቱ ቅንጅፍት የከፋ ወድር የሚጠጋበት እንዳገዳኒ የተበላበት ቅቤም እንደ ጭቃኒ የተበካበት እንደ ወተት እንደ ውሃኒ የፈሰሰበት የናነወ በዋኒ የቷጧጥንቱ እምር ንጉሥ ጋሌር የጨዋቃው መንደሪን እንደለህ ነረለም እንደለህ መሪን እንደለህ የጧት ያጥንቱ ይሄን የበሪዝ መሪን እንደለህ ወረለም እንደለህ አሻግረው ሻውትኝ ይመስላል ፈረፈር ወዲና አውጥቼ ለትንቱን እናገር እንደፈራኒ የሶስቱ አበባገር እንዴት ነው መንፈታኒ የኻልም ግዳል የያለ ኻሉ አገር ይሄን የበሪዝ መሪን እንደለ ከሁለት ይከካል ባቄላ ካገኘ ለምዳኒ ድርብ ያለለው ገላ እንደና ነው ወይ ምኻል መቅደላ ይሄን የበሪዝ በጌቱ መግበላ ትረኛ ወስልቶ ቁላምባው ልጆች ለዋላ መኮንን ለበላይ ያለ ለባርኮ መንገሻ የሚነግር ታቶ ሳይሰጉት ይጠብቃል የገመድ መጫኛ ፍየል በቁልቁለት ይመስላል ሰርገኛ ያለው አስፋሪ ሙላ ያለ ሞተ ተፈሪ አሰፋ ጋር የላሞች እረኛ ምን ልጣር ኖሪ ይበላል አገዳ ሽብር ተበዳሪኒ
ልጆች ወደቁ ገዲዳ ከጣው ችጋር የለኛል ወንደሬው ተነስቶኒ ወንደሬው ሲያለንሳ ጋሚው ተነስቶኒ ወጋምን ሲያለሳ ወሎየው ተነስቶኒ ወሎየው ሲያለሳ ምኒልክ ሀገር ሸዋ እንዴት ይረሳ የሰው ትግራይ ነው ከሰው ትግራይ ነው ማለቱ ለምን ነው ከሰው አራ እንዴት ነህ የሰው አማራ የሰው ናፋር ነው ማለቱ ለምን ነው የሰው ኦሮሞ የሰው ሶማሌ ማለቱ ለምን ነው ህዝብን ሻንጉሪ ካስከምባታ ነው ሀዲያን ማለቱ ለምን ነው ሐኪም ከቀወሰው ደማችን አንድ ነው ለምን አጥንት እንጨት አይሆን ለለህን አጥንት እንጨት አይሆን ደምማይሆን ገመድ ደምማይሆን ገመድ ለካስ በቲክቶክ የሚቋጠራል ዘመድ ለካስ በቲክቶክ ቲክቶክ ገብቶ ቲክቶክ ገብቶ ወዲያ ወዲህ ላለ ወዲያ ወዲህ ላለ እንደዚህ የፈንታው እንደዚህ የፈንታው እንደ ቲጂ ያለ ቲጂ ያለ እንደነ መቅዲ እንደ ላስቲ ያለ ደህና ደህና ወንድም ደህና ምህት አለ ደህና ወንድም ደህና ምህት አለ የሰፈዳለሁ ጎዳና ጎዳና ወደ ቅዱስ አብሬን ወዳና ወዳና ክንዴነክል ከወጡ መጣፈጥ ወጡ መጣፈጥ ከእንጀራው መለስለስ ማላሳይሽ ላስታላሊ በላሊ ግዳን ሲሩ ቀመስ ጥሩ እንግዲህ መኩሪያዬ እስካሁን በሙዚቃዎችህ ካሁን በፊት በነበረው ህይወትህ ቆይተናል። አሁን ደግሞ እንግዲህ ወደፊት ምንድነው ሐሳብህ? በኪነ ጥበብ ስራዎች ወደፊት በምን እንጠብቅ? እንግዲህ ዙሮ እንግዲህ እያረጀን ነው። ዙሮ እንግዲህ እናንተ ሳትፈጠሩ እድሜያችን ፈጀ ነው። ዙሮ አሁንም ካላችሁ ደግፍ አረጋችሁኝ ያው ዙሮ ከትልቅ ደረጃ እንደምታደርሱኝ አምናለሁ። እንግዲህ ዙሮ ያገሬን የራያን፣ የላስታን፣ የጎንደርን፣ የጎጃምን፣ የወሎን በጠቀሉ የእጁን የሸዋን በአጠቃላይ የኢትዮጵያ ልጅ ይቆዩልኝ ክፋይን ካቤ እናንተም ደግሞ ጎን የሆናችሁ ሀብታሙ ጫኔ በሪሁን ስላበረታታችሁኝ እጅግ አድርጌ አመሰግናለሁ። ለወደፊቱም ደግሞ እንግዲህ እናንተ ጎኔ ካላችሁ ትልቅ ደረጃ እንደምታደርሱኝ እሙን ነኝ። እኔም አስቤበታለሁ። ያው እናንተ ጎኔ ሆናችሁ ትልቅ ደረጃ እንደሚደርስ ያው ከእግዚአብሔር መልካም እንግዲህ ጥሩ ቆይታ ነው ያደረግነው መኩሪያዬ። በዚህ አጋጣሚ ብዙ የቲክታክ ቤተሰቦች እንግዲህ ይህን ጥያቄ ብዙ ጊዜ በግልም ጠይቃችሁኛል። ሶሻል ሚዲያ ላይም እንደዚሁ ደጋግማችሁ የምታነሱት ጉዳይ ነው። እንደ አንድ የኪነ ጥበብ አባት
ለሶስት አስርት ዓመታት እንግዲህ 3 አስርት ዓመታት ማለት እኛ ያልደረስንበት እድሜ ማለት ነው። እንግዲህ ከእኛ እድሜ በፊት ይህንን ማህበረሰብ በኪነ ጥበብ ስታገለግል እንደመቆየት አሁን ምን ላይ ነው ያለው? ከሙዚቃው በተጨማሪ የግል ህይወት ያለበት ሁኔታ እንደው ምንድን ላይ ነው? ከሙዚቃ ውጭ በምን ድጋፍ ያስፈልግሃል? ምን አይነት ቤት ውስጥ ምን አይነት ሁኔታ ውስጥ ነው ያለው? ምን አይነት ኑሮ ውስጥ ነው ያለው የሚለውንም እግረ መንገዱ ብትገልጸው። ዞሮ እስካሁን ያለሁበት ደረጃ እግዚአብሔር የተመሰገነ ራያ ስቀመጥ በፍቅር ነው። ህብረተሰቡን በፍቅር ነው የሚወደኝ፣ እኔም በፍቅር ነው የምወደው ህብረተሰቡን። ትንሽ ትልቁ መኩሪያው ይለኛል፣ እኔም ያው ልዘው ወደዋለሁ። አሁንም ደግሞ የማላውቀውን ደስታ አግኝቻለሁ። የሚገርም ነገር የማላውቀው ሰው ጋር የማላውቀው ደስታ አግኝቻለሁ። እግዚአብሔር የተመሰገነ። የእነሱንም የሚረዱኝን በቃ ምን የከሌ ያለ መላው የኢትዮጵያን ወጣት የኢትዮጵያን ሰው ሰላም ያድርግልኝ፣ የሀገራችን ሰላም ይሆን ነው የምለው። ብቻ በአጋጣሚ የማላውቀውን ደስታ አግኝቻለሁ። መልካም እንግዲህ ክቡራን አድማጭ ተመልካቾቻችን እየተከታተላችሁ የምትገኙት አሜን ቲዩብን፣ እኔ ደግሞ ሀብትሽ ራያ ነኝ። ከራያው የማሲንቆ ንጉስ ከሙዚቀኛ መኩሪያ ኃይሉ ጋር እንግዲህ ረጅም ቆይታ አድርገናል እንደተከታተላችሁት። በመጨረሻም እንግዲህ ያው እንደ ባህል ወይም እንደ አካባቢያችን ተጽዕኖ ሆኖ እንግዲህ የኛ አካባቢ ሰው ስሜቱን በደንብ መተንፈስ ላይ ትንሽ ደካማ ነን ሁላችንም። እውነት ለመናገር ስጡን ከማለት ጦማችንን ማደር ላይ ነው የኛ ሀገር አካባቢ ባህሉ እንትኑ ያሳደረብን ተጽዕኖ። ያ ስለሆነ ነው እንግዲህ እንደ ሀሳብ ይህንን ቪዲዮ የምትከታተሉ እንግዲህ መኩሪያው እንደምታዩት ለ3 አስርት ዓመታት ማህበረሰቡን በሙዚቃ ስራዎቹ ሲያገለግል መኩሪያው ያልዳረው ክርስትና ያላስነሳለት ትውውቅ ያላደረገለት ከማህመር ጀምሮ መኩሪያው ያላጀበው ፕሮግራም ራያ ውስጥ ይኖራል ብሎ ማሰብ ከባድ ነው እውነት ለመናገር። ስለዚህ ለዚህ የኪነ ጥበብ አባት የራሱን የሙዚቃ ስራዎች ሰርቶ በክሊፕ በማስታወሻ መልኩ እንዲመጣ እንዲሁም ለራሱ እንግዲህ በስተርጅና ራሱን ሊጠውርበት ሊያሳርፍበት የሚችለውን እንግዲህ ቤት እንዲመቻችለት ይህን ቪዲዮ የምትከታተሉ ላይቭ እንግዲህ በቲክታክ የላይቭ ፕሮግራም ልናዘጋጅ ፕሮግራማችንን ጨርሰናል። የአርቲስት መኩሪያን አካውንት፣ ስልክ ቁጥር እንዲሁም ላይቭ የሚካሄድበትን ቀንና ሰዓት እናሳውቃችኋለን። እንግዲህ ይሄንን አውቃችሁ መኩሪያን እንድትደግፉት ይሄንን የኪነ ጥበብ አባት ቴንኪው ልንለው እናመሰግናለን ልንለው ላገለገልከን እስካሁን ድረስ አብረህን ለቆይኸው ክበርልን ልንለው ይገባል። ይሄ ባህል መለመድ አለበት። ስለዚህ ይሄንን ፕሮግራም የምትከታተሉ ሁሉ እንደዛ እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ። መኩሪያ እንግዲህ የምታመሰግናቸው የቲክቶክ ቤተሰቦች ካሉ በሙዚቃ ይሻላል ወይስ እንዴት ነው? በንግግር ይሻላል? በማንኛው ይሻላል? እኔ ሁላቸውም ምን ለማዳው አማራ በኢትዮጵያ ህዝብ እግዚአብሔር ባርከው ነው የምለው እኔ
እናመሰግናለን። እንግዲህ ክቡራን አድማጭ ተመልካቾቻችን ለነበረን ቆይታ እናመሰግናለን። አክባሪ ይስጥልን። አካውንት ከስር እናስቀምጣለን ቪዲዮ ላይ። መልካም ቀን፣ መልካም ሳምንት ተመኘን። የጠራራት ባቢ ይመስላል መካቸው ተሰጣ ወላኒ የሐምለ መከከ መስላል ጥይታቸው ሰው ላይ ስትሆን ምካል አለባቸው ዳጎ ስላሴን አንድ ነው ምክራቸው ሰው አይጣልም ከደረሱባቸው ይሉኛል ቅርቅር እስከማገኛቸው ራያራዩማን ቆቦች እንዴት ናቸው? መድን እንደለበረለ ምንድነው ስም አይጠሩም እንግዲህ ስምን ባከጠሩ አልሽነቃነቃል ጉድ ላላገሩ ከመዳፊያዊ ነበሩ ከበሩ በመዋጣ ለበቅ ባንድ ካርታ ጥይት ወዝም ቢያሻግር ምስጋን በላይ ነነቢያ በላይ ናየንያለህ ናያለ ብር እነመስል ያሰፋንና በማስረሴን እናትን መኮንን ነፈንታ ብሩ መበሳጨት ዝጎን ለቆባል ይነቀልሾች ረሳ ገላለም ደሞ እንዳዳዩል እንዳደማጦች እንዳቆጣጠር ዝጎን እንዳጨርጠም ደሞ እንደባላል እንደመኮኖች አርባጊ ደርመንዳትን እንደታይ ጎመድ ተኳኮስ ጎንደል አስኬል ደሞ እንዳውራልክ አረን ወርቄል እንዳባብሎች ሲያነሷቸው ጊዜ ወደ